ሰላም በያላችሁበት የተወደዳችሁ ሁሉ ሚዲያ ተከታታዮች የሰዓቱን መረጃ ይዘንላችሁ መጥተናል። ለዚህ ሰዓት ያዝንላችሁ መረጃ ፋኖ ማን ነው የሚደግፈውስ ማን ነው የሚል መረጃ እንመለከታለን። በየዕለቱ አዳዲስና ሰበር መረጃዎችን ለመመልከት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ከኛ ጋር ቤተሰብ ይሁኑ። አሁን መረጃውን በዝርዝር እናቀርብላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊት ፋኖ ስሙ ይነሳ የነበረው በህቡዕ ትግል ነበር። በወቅቱ በተለያዩ የሀገሪቱ አካባቢዎች የነበሩ ህዝባዊ ተቃውሞችን ተከትሎ ፋኖ በአማራ በተለይ ደግሞ በጎንደር አካባቢ ወጣቶች የህቡዕ አደረጃጀት እንደነበር ይነገራል። ከዚያ በኋላ ግን በሀገሪቱ የተከሰቱ አለመረጋጋቶችን ተከትሎ ስሙ በተደጋጋሚ የሚነሳው የታጣቂዎች ኢመደበኛ አደረጃጀት በሚል ሆኗል። ፋኖ የፌዴራል መንግስቱ ከትግራይ ኃይሎች ጋር ባደረገው ትግል በተለይ ደግሞ የህወሓት ኃይሎች በአማራ ክልል የተወሰኑ ስፍራዎችን ተቆጣጥረው በነበረበት ወቅት ከመንግስት የጸጥታ ኃይሎች ጎን በመሆን በቀጥታ ተሳትፏል። ምንም እንኳን ፋኖ የሚለው ስያሜ አሁን ካለው ታጣቂ ኃይል ጋር ተያይዞ በብዙዎች ዘንድ ቢታወቅም የፋኖ ጽንሰ ሀሳብ ዘመናትን ያስቆጠረ እንደሆነ የታሪክ መዛግብት ያስቃኛሉ። ስለ ፋኖ ትንታኔ የሚሰጡ ሰዎች ትርጓሜው በበደል ተገፍቶ ዱርን የመረጠ መጨቆንን ጠልቶ ጠመንጃ የጨበጠው ሰው ፋኖ የሚል መጠሪያ እንደሚሰጠው ይናገራሉ። እንደነዚህ ሰዎች አባባል ፋኖ መገፋት የወለደው የለውጥ ኃይል ሲሆን ለዘመናትም ይህንን የሚያንጸባርቁ ፉከራዎች፣ ግጥሞችና ዘፈኖች ከትውልድ ወደ ትውልድ ሲቀባበሉ እዚህ ደርሰዋል። ፋኖ የሚለው ስያሜ ለበርካታ ሺህ ዓመታት የአማራ ህዝብ ማስተሳሰሪያ ክሩ ሆኖ ለችግር ጊዜ መፍትሄ ማፍለቂያ እሴቱ ሆኖ የመጣ እንደሆነም ሲናገሩ ይደመጣል። ከጥንት ጀምሮ ብዙ ሲባለት የቆየው የፋኖ ህሳቤ አሁን ያለውን ቡድን ይገልጸው ይሆን? ቡድኑ በተለያዩ ወገኖች ዘንድ የተለያየ ስያሜ ተሰጥቶታል። ቡድኑ በአማራ ክልል መንግስት የህዝብ ደጀን ተደርጎ ሲቀርብ፣ በኦሮሚያ ክልላዊ መንግስት ደግሞ የአንዳንድ የአማራ ጽንፈኛ ታጣቂዎች በሚል ይወገዛል። የሰብአዊ መብት ተሟጋቾች ደግሞ ቡድኑን በርካታ የሰብአዊ መብት ጥሰቶችን በመፈጸም ይወነጅሉታል። በአማራ ክልል የሚንቀሳቀሰው ፋኖ አደረጃጀቱ ምን ይመስላል ለሚለው ጥያቄ የፋኖ አደረጃጀት በአማራ ክልል በተለያዩ ስፍራዎች ይገኛል። በሸዋ፣ በወሎ፣ በጎንደር፣ በጎጃም የራሱ አመራር ያለው ፋኖ የተደራጀበት ጊዜ ባህሪያትም እንዲሁ የተለያዩ ናቸው። በጎጃም የሚንቀሳቀሰው ፋኖ የአማራ ህዝባዊ ኃይል ፋኖ እንደሚባልም ሰብሳቢው አቶ ዘመነ ካሴ ይናገራሉ። ፋኖ በአማራ ክልል በአራት የተለያዩ ስፍራዎች ሲደራጅ እርሳቸው ላለፉት 8 ወራት በጎጃም የሚንቀሳቀሰውን ፋኖ በማደራጀትና በመምራት ላይ ይገኛሉ። የትግራይ ታጣቂዎች በአማራ ክልል ውጊያ በከፈቱበት ወቅት በአቀስታ በኩል ተሰልፈው መዋጋታቸውንም ለቢቢሲ ተናግረዋል። ራሳቸውን የአማራ ህዝባዊ ኃይል በሚል ለምን ማደራጀት እንደፈለጉ ሲጠየቁም ህዝባዊ ጦርነት ታውጆብናል፣ ህዝባዊ ጦርነት ማድረግ አለብን፣ ህዝባዊ ዘመቻ ተካሂዶብናል፣ ህዝባዊ ምላሽ መስጠት አለብን በማለት ያስረዳሉ። ከጎጃም ወደ ወሎና ሸዋ ስንመጣ ደግሞ የእነዚህ ኃይሎች ጥምረት የምስራቅ አማራ ፋኖ በሚል አደረጃጀት ስር መሰብሰባቸውን የቡድኑ ትምህርት ስልጠናና ህዝብ ግንኙነት ኃላፊ የሆኑት አቶ አበበ ፈንታው ለቢቢሲ ተናግረዋል። ስለ ፋኖ አመሰራረትም ሲያስረዱ በ2008 በሀገር አቀፍ ደረጃ የነበረውን ህዝባዊ እምቢተኝነት ተከትሎ በራያ ፋኖ በእቡ ተደራጅተው መንቀሳቀስ መጀመሩን ነው። በትግራይ ተነስቶ ወደ አማራ፣ አፋር ክልሎች የተዛመተውን ጦርነት በተለይም የትግራይ ኃይሎች በነሐሴ ወር ወደ አማራ ክልል ማቅናታቸውን ተከትሎ ደሴ ላይ የወሎ ፋኖ ማቋቋማቸውን ያስረዳሉ። እስከ 2011 ዓ.ም ድረስ በይፋ መሳሪያ ታጥቀው ይንቀሳቀሱ እንደነበርም አቶ አበበ ገልጸዋል። ስልጠናም ቢሆን በ2014 ዓ.ም የትግራይ ኃይሎች ጋር ከነበረው ውጊያ ጋር ተያይዞ የክልሉ መንግስትና የፌዴራል መንግስት ጥሪ ተከትሎ የተጀመረ እንጂ ቀድሞ እንዳልነበር ያስታውሳሉ። የትግራይ ኃይሎች ወደ አማራ ክልል መግባታቸውን ተከትሎ በደቡብና በሰሜን ወሎ በርካታ ግንባሮች ከመከላከያና ከልዩ ኃይሉ ጎን በመሆን መዋጋታቸውን አቶ አበበ ይናገራሉ። አቶ ዘመነ ከ8 ወር በፊት ነሐሴ 2013 ዓ.ም ፋኖን ማደራጀት የፈለጉበትን ምክንያት ሲያስረዱ የትግራይ ኃይሎች ወደ አማራ ክልል መገስገስ በመጀመራቸው መሆኑን በቀዳሚነት ያነሳሉ። ነገር ግን በሌሎች አካባቢዎች የአማራን ህዝብ በጠላትነት የፈረጁ ቡድኖችና ኃይሎች ራሳቸውን ማፈርጠምና ማደራጀት ሲጀምሩ የአማራን ህዝብ ለመታደግ መደራጀት እና መሰልጠን ያስፈልግ እንደነበር ያስታውሳሉ። ይህ የአጭር ጊዜ ግብ ነው የሚሉት አቶ ዘመነ ከረዥም ጊዜ ግብ አንጻር ደግሞ ላለፉት 10 ዓመታት የኢትዮጵያ ፖለቲካ ማጠንጠኛ አማራ ጠልነት ነው ይላሉ። ይህ ለረዥም ዓመታት በኢትዮጵያ ፖለቲካ ውስጥ ስር የሰደደ አስተሳሰብ በአንድና በሁለት ዓመት ትግል ብቻ ይገታል ብሎ እንደማያምኑ የሚናገሩት አቶ ዘመነ በኢትዮጵያ ሰማይ ስር ሁሉም ህዝቦች እንደ ዜጋ በነጻነት በእኩልነት በመከባበር በፍትህ የሚኖሩበት ዘመን እስኪመጣ የአማራ ህዝብ እንደ ሌሎች ወንድሞቹ አንገቱን ቀና አድርጎ በእኩልነት መኖር እስኪችል ድረስ ህዝብን ማደራጀት፣ ማንቃት፣ ማሰልጠን አስፈላጊም ሲሆን ማስታጠቅ የሚችል አደረጃጀት ያስፈልጋል ብለው በማመናቸው የአማራ ህዝባዊ ኃይል በሚል መሰባሰባቸውን ያስረዳሉ። የአማራ ህዝባዊ ኃይል በመላው አማራ የሚንቀሳቀስ መሆኑን የሚናገሩት አቶ ዘመነ ይሁንና ጠንከር ያለ አደረጃጀት ያለው በጎጃም መሆኑን ለቢቢሲ አረጋግጠዋል። የፋኖ አመራሮች የአማራን ህዝብ የወደፊት እጣ ፈንታ ብቻ ሳይሆን የሀገሪቱንም መጻኢ ዕድል በትከሻቸው ላይ እንደሆነ ያምናሉ። የአማራ ህዝብ ብቻ ሳይሆን አገሪቱ ከገባችበት ውጥንቅጥ ለማውጣት እየታገሉ እንደሆነ የህዝባዊ ኃይሉ አመራሮች በልበ ሙሉነት ይናገራሉ። ይህ ትውልድ አዲስ ቀመር ይፈልጋል። የአዲስ ቀመር ተቀምጦ መወለድ ካለበት አዲሱ ሜቶዶሎጂ አስተሳሰብን መሰረት ያደረገ፣ አላማን መሰረት ያደረገ፣ የአማራን ህዝብ መሰረት ያደረገ፣ ኢትዮጵያንም ከመፍረስ መታደግ ላይ መሰረት ያደረገ አስተሳሰብ ላይ የቆመ ትግል ነው ይላሉ አቶ ዘመነ። አቶ ዘመነ ትግላቸው
ያላቸው አዲስ ቀመርና የኢትዮጵያ አንድነት መጠበቅ አስተሳሰብ ላይ ያተኮረ ከሆነ ነፍጥ አንስቶ እየታገሉ ይህንን አስተሳሰብ ማስፈጸም አይቃረንም። ለዚህ ትግል የፖለቲካ ፓርቲ መስርቶ መንቀሳቀስ አይሻልም ተብለው በቢቢሲ የተጠየቁ ሲሆን እርሳቸውና አማራን ህዝባዊ ኃይል ፋኖን የሚመሩ አመራሮች የኢትዮጵያ የፖለቲካ ችግር አሁን ባለው ነባራዊ ሁኔታ ከፓርቲ ፖለቲካ የዘለለ ነው ብለው እንደሚያምኑ ይናገራሉ። በተለይ ለአማራ ህዝብ ጥያቄዎችን የፖለቲካ ፓርቲ በዚህ ወቅት ያን ያክል አመርቂ ውጤት ያመጣል ብለን አናምንም ሲሉ ያስረዳሉ። አቶ ዘመነ የሚያነሳቸው ጥያቄዎች ሌሎች የፖለቲካ ኃይሎች ታግለው ከተፈቱ የእነርሱ መሳሪያ አስፈላጊ እንደሆነና እስከዚያ ግን በትጥቅ መታገላቸው እንደሚቀጥሉ ይናገራሉ። የመሳሪያን አፈሙዝ የሚደፍነው ፍትህ ነው። የመሳሪያን አፈሙዝ የሚደፍነው በእኩልነትና በአንድነት በፍቅር እንደ ዜጋ ተቻችሎ መኖር ነው። አንዱ አንበርካኪ ሌላው ተንበርካኪ ሆኖ በሚኖርበት ዓለም ውስጥ መሳሪያ አፈሙዝ ሁሌም ክፍት ነው፣ ሁሌም ምላጭ ይሳባል በማለት የትጥቅ ትግልን አስፈላጊነት ያብራራሉ። ፋኖ በተደጋጋሚ በአራቱ የወለጋ ዞኖችና ምዕራብ ሸዋ ዞን ንጹሃንን በመግደል ቤት ንብረትን በማቃጠል ወንጀል ይቀርብበታል። በቅርቡ ደግሞ ሰሜን ሸዋ አካባቢ ላጋጠመው ክስተት የኦሮሚያ ክልል መንግስት ነዋሪዎች ወንጀል አቀርቦበታል። ባለፈው ወር የአማራ ክልል ሰሜን ሸዋ ዞን እና የኦሮሚያ ክልል ምስራቅ ሸዋ ዞኖች በሚዋሰኑባቸው አካባቢዎች ጥቃት ፈጽመው የፌዴራል ፖሊስ አባላት፣ የአካባቢ ሚሊሻዎችና በነዋሪዎች ላይ ሞትና ጉዳት ደርሷል። ባለፈው ሳምንት ደግሞ በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግደም ወረዳ ለተከሰተው ግጭት ተጠያቂ ሆነው ከቀረቡት ኃይሎች መካከል አንዱ ፋኖ ነው። ለዚህ ጥፋት የአካባቢው የአማራ ክልል አመራሮች ሸኔን ተጠያቂ ሲያደርጉ፣ የኦሮሚያ ክልል አመራሮች ደግሞ ተጠያቂዎቹ የፋኖ ታጣቂዎች ናቸው ይላሉ። በፋኖዎች ላይ የሚቀርበው ወንጀላ ከኦሮሚያ ክልል አልፎ በቤኒሻንጉል መተከል ዞን ይሰማል። በቅርቡም ዓለም አቀፍ የመብት ተሟጋቾች አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በምዕራብ ትግራይ የትግራይ ተወላጆች ላይ በሰብአዊነት ላይ የሚፈጸሙ ወንጀሎች ተፈጽመዋል በሚል ባወጣው ሪፖርት ላይ የፋኖ ታጣቂዎች ስማቸው ተነስቷል። በዚህ ሪፖርት ላይ የሰብአዊ መብት ተሟጋቾች መንግስት የመደበኛ አደረጃጀቶችን ያፈርስ ሲሉ ጠይቀዋል። የፋኖ ታጣቂዎች ከክልሉ ውጭ የተለያዩ ጥቃቶች በመፈጸም ስማቸው እንደሚነሳ የተጠየቁት የአማራ ህዝባዊ ኃይል ሰብሳቢ የሆኑት አቶ ዘመነ እኛ የምናውቃቸው የሉም ይኖራሉ ብለን አናምንም ሲሉ ምላሻቸውን ሰጥተዋል። የአማራ ህዝብ በተለያዩ የሀገሪቱ ክፍሎች እንደሚኖር አንስተው አማራ በየደረሰበት ተከባብሮ ተቻችሎ የሚኖር እንጂ ራሱን በፋኖነት አደራጅቶ በታጣቂነት ራሱን አደራጅቶ አብሮት ከኖረው ማህበረሰብ ጋር የሚናቆር ወይም አብሮት ከሚኖረው ማህበረሰብ መሳሪያ አንስቶ የሚታገል የሚረብሽ ማህበረሰብ አይደለም፣ እሴቱም አይደለም ሲሉ ይሞግታሉ። አቶ አበበ በበኩላቸው ከወለጋ ከመተከል እንዲሁም ከተለያዩ የደቡብ ክልል አካባቢዎች ከነሱ ጋር በመምጣት ስልጠና የወሰዱ የአማራ ተወላጆች መኖራቸውን ይናገራሉ። አቶ ዘመነ ግን ከክልሉ ውጭ ወጥተው እነርሱ ጋር ስልጠና የወሰዱ የአማራ ብሔር ተወላጆች እንደሌሉ ያስረዳሉ። አቶ ዘመነ አክለውም በክልሉ የሚንቀሳቀሱ ከጎንደር ከሸዋና ወሎ የፋኖ አመራሮች ጋር እንደሚገናኙ እንደሚነጋገሩና እንደሚመክሩ ያስረዳሉ። አቶ አበበም ቢሆን በተለያዩ የክልሉ ስፍራዎች የሚገኙ የአማራ አደረጃጀቶች በተለያየ ጊዜ እየተገናኙ እንደሚመካከሩ ገልጸዋል። አቶ ዘመነም ሆነ አቶ አበበ በቅርቡ አንድ መዋቅር በመፍጠር በአንድ ጥላ ስር የመሰባሰብ ፍላጎት መኖሩን ለዚህም በጋራ እየሰሩ መሆኑን ይናገራሉ። በዚህም ይላሉ አቶ ዘመነ ከአንድ እዝ ሰንሰለት የሚታዘዝ ፋኖ እንፈጥራለን ብለን ነው የምናስበው ይላሉ። ይህ በአንድ እዝ ስር የሚታዘዝ ፋኖ ግን መቼ ይፋ እንደሚሆን አቶ አበበም ሆነ አቶ ዘመነ ቁርጥ ያለ ቀን አላስቀመጡ። የትግራይ ኃይሎች ከአማራ ክልል ከወጡም በኋላ በክልሉ አሁንም እንደ አዲስ ለፋኖ አባልነት የሚመለመሉና የሚሰለጥኑ መኖራቸው ይናገራል። ለዚህ ምክንያቱ ምንድን ነው ተብሎ የተጠየቁት የፋኖ አመራሮች አሁንም የትግራይ ኃይሎች ከአማራ ክልል ሙሉ በሙሉ አለመውጣታቸውን ይናገራሉ። ለዚህ ማስረጃ ሲያቀርቡ ከፊል ራያና ከፊል ዋግ በህወሓት ኃይሎች ቁጥጥር ስር መሆናቸውን አቶ አበበም ሆነ አቶ ዘመነ ይናገራሉ። አቶ ዘመነ የትግራይ ኃይሎች በወልቃይትና ሁመራ ምሽግ እየቆፈሩ ጦር እያደራጁ ነው በማለት የወረራ ስጋት መኖሩንም ያነሳሉ። አቶ አበበ በበኩላቸው የምንዘጋጀው ለታሪካዊ የኢትዮጵያ ጠላቶችም ጭምር ነው። በአቅማችን አገራችን በፈለገችን ልክ ለመገኘት እንሰለጥናለን፣ እንታጠቃለን ይላሉ። ቀድሞ መዘጋጀትን ቀድሞ ስጋትን ያስወግዳል የሚሉት አቶ ዘመነ ስለዚህ ፋኖ መመልመሉ፣ ፋኖ ማሰልጠኑ፣ ፋኖ ማስታጠቁ ይቀጥላል ሲሉ ያስረዳሉ። ከዚህም ባሻገር አማራ እንደ ሌሎች ዜጎች በእኩልነት ተከብሮ ሌሎችንም አክብሮ የሚኖርበት ዘመን እስኪመጣ ራስን ማዘጋጀትና ራስን ማስታጠቅ አስፈላጊ ነው ብለን ነው የምናምነው ይላሉ። የፋኖ አመራሮች የሚያስቡትና ለአማራ ህዝብ ይገባል የሚሉት ሰላም ቢሳካ እቅዳቸው ምን እንደሆነ ቢቢሲ ላቀረበላቸው ጥያቄ ሁለቱም በአንድነት ሁላችንም ወደ የሙያችን እንመለሳለን ሲሉ ይናገራሉ። አቶ አበበ ደግሞ ልዩ ኃይሉም ሆነ መከላከያ ስልጠና እንዳይሰጡ አግደዋቸው እንደማያውቁ በመግለጽ ስልጠናው እንደሚቀጥል ገልጸዋል። ፋኖ ድጋፍ የሚያገኘው ከማን ነው? የምስራቅ አማራ ፋኖ አመራሮች በተለያየ ጊዜ መከላከያና ልዩ ኃይል የመሳሪያ ድጋፍ እንዳደረገላቸው ይናገራሉ። አቶ አበበ የሀገር መከላከያ ሰራዊት የትግራይ ኃይሎች ወደ አማራ ክልል መግባታቸውን ተከትሎ 30 ክላሽ፣ 4 ላውንቸር፣ ብሬን እና ስናይፐር መስጠቱን ይናገራሉ። የአማራ ክልል መንግስትም አንድ ዲሽቃ እንደሸለማቸው ይናገራሉ። ከዚህ አልፎ የስንቅ ድጋፍ እንደሚደረጋላቸውም ያስረዳሉ። አቶ አበበ አጠቃላይ ትዕዛዝ አመራር የምንቀበለው ከሀገር መከላከያ ሰራዊት ነው ይላሉ። አልፎ አልፎ ከልዩ ኃይል ትዕዛዝ መቀበል ቢኖርም በዋናነት ግን ግንባሩን የሚመራው የሀገር መከላከያ ሰራዊት መሆኑን ያስረዳሉ። አቶ ዘመነ በበኩላቸው ሙሉ በሙሉ ድጋፋችን ከህዝብ ነው።
በማለት ከክልሉ ልዩ ኃይልም ሆነ ከመከላከያ አንድም የመሳሪያና የስንቅ ድጋፍ አግኝተው እንደማያውቁ ያብራራሉ። አቶ ዘመነ የክልሉ መንግስት በተለያየ ጊዜያት ፋኖ ትጥቁን አይፈታም ማለቱን አንስተው ይህ ግን እናስታጥቀዋለን ማለት አይደለም፣ እናሰልጥነዋለን ማለትም አይደለም በማለት ከክልሉም ሆነ ከሀገር መከላከያ ሰራዊት የሚደረግላቸው ምንም አይነት ድጋፍ እንደሌለ ተናግረዋል። አቶ ዘመነ ምን አይነት መሳሪያ እንደታጠቁ ሲጠየቁ በቂ ልብ ስላለን እኛ ቤት ቁመ ጠብቀኝም ቢሆን ቁም ነገር አለው በማለት ዝርዝር ጉዳይ ከመመለስ ተቆጥበዋል። የምስራቅ አማራ ፋኖ አደረጃጀትን በሚመለከት አቶ አበበ ሲናገሩ አንድ በብርጋዴር ጀነራል አሳምነው ጽጌ ስም የተሰየመ ብርጌድ ስር ኃይሎቻቸውን ማደራጀታቸውን ይናገራሉ። ይህ አንድ ብርጌድ ግን ምሽግ ላይ ያለ ብቻ መሆኑንና ከኋላ ያለው ተደራጅቶ ቢመጣ ብዙ ብርጌዶች እንደሚሆን ያስረዳሉ። አቶ ዘመነን በስራቸው ምን ያህል ፋኖች ስልጠና ወስደው እንደሚገኙ ተጠይቀው በብዙ ሺህ የሚቆጠሩ ነገ ደግሞ በብዙ ሚሊዮኖች እንሆናለን በማለት በደፈናው መመለስን መርጠዋል። አደረጃጀታቸውን በሚመለከት ለየት ያለ ራሱን የቻለ አደረጃጀት ያለው ከማለት ውጪ ዝርዝሩን ከመመለስ ተቆጥበዋል። አቶ አበበ በበኩላቸው ሙሉ ወሎና ሙሉ ሸዋ ሰልጥኗል ማለት ትችላለ በማለት በወሎ ብቻ ከ10 ሺህ የሚቆጠሩ ሰልጥነው እንደሚገኙ ለቢቢሲ ተናግረዋል። መንግስት ስለ ፋኖ ምን ይላል? በቅርቡ ጠቅላይ ሚኒስትር አብይ ለከፍተኛ ወታደራዊ መኮንኖች ገለጻና የስራ መመሪያ በሰጡበት ወቅት በሀገሪቱ የሚንቀሳቀሱ የታጠቁ ኃይሎች ትጥቅን የማስፈታት እንደሚያስፈልግ ተናግረው ነበር። በወቅቱ ጠቅላይ ሚኒስትሩ በትይዩ የቆሙ ኃይሎች በማለት ስሙን የጠሩት ሸኔን ብቻ ሲሆን እነዚህ ኃይሎች ተቋም በሚገዳደር መልኩ መሄድ እንደሌለባቸውም አብራርተዋል። እነዚህ ምሁራን አሁን በየአካባቢው የሚታየውን የታጠቁ ኃይሎች መብዛት በማንሳት በአንድ ሀገር የጦር መሳሪያ የበላይነት መያዝ ያለበት መንግስት ብቻ ነው ይላሉ። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከባህር ዳር ህዝብ ጋር ውይይት ባደረጉበት ወቅት የትግራይ ኃይሎች ወደ ደሴ እየተቃረቡ በሚመጡበት ወቅት የአማራ ክልል ወጣቶች እንዲዘምቱ ጥሪ ማቅረባቸውን አስታውሰዋል። ይህንን ተከትሎ በርካታ ወጣቶች ተሰልፈው መሞታቸውን፣ መቁሰላቸውን፣ ጊዜና ጉልበታቸውን መስጠታቸውን ተናግረዋል። አክሎም ለነዚህ ትልቅ ክብር አለን፣ እውቅናና ሽልማት እያዘጋጀን ነው ብለዋል። ከዚህ አንጻር ለሀገር መስዋዕትነት የከፈሉ ፋኖች ለክልሉ ብርቅ ድንቅ ናቸው በማለት ትጥቃቸውን እንደማይፈቱ እንዲሁም እንደማይዋከቡ በይፋ ተናግረዋል። በዚህ ወቅት ርዕሰ መስተዳደሩ የትግራይ ኃይሎች ከክልሉ መውጣታቸውን ተከትሎ በርካቶች ፋኖነን በማለት መነሳታቸውን ጠቅሰዋል። ርዕሰ መስተዳደሩ ዶክተር ይልቃል ከፋለ ፋኖነን ብሎ ይቆም ጥሩ ነው፣ ነገ ችግር ሲያጋጥም ሊጋፈጥ ይችላል፣ ሊዋጋ ይችላል፣ መከታ ሊሆን ይችላል ብለን እናስባለን ካሉ በኋላ በተለያየ አካባቢ በፋኖ ስም ተነስተው ጥፋት ያደረሱ አካላትን ኮንነዋል። ርዕሰ መስተዳደሩ የህግ የበላይነት፣ የክልሉ ህዝብ ሰላምና ደህንነት መረጋገጥ እንዳለበት አሳስበው በየትኛው መንግስት ባለበት ሀገር ከመንግስት ውጭ ወታደራዊ ሙያ የለም አይኖርም ብለዋል። ከኖረም የሚኖረውን አደጋም ሲያስረዱ ልክ እንደ ሶማሊያ፣ የመንና ሊቢያን በመጥቀስ አገር በተለያዩ ጎበዝ አለቆች ስር ትሆናለች ሲሉ አስጠንቅቀዋል። ርዕሰ መስተዳደሩ ፋኖን ለሚያካሄደው ስልጠና የጠነከረ ወታደራዊ ስነ ምግባር እንደሚያስፈልግ በመግለጽ እንደዚህ ከህግና ስርዓት ውጭ የሚሆኑና ስርዓት አልበኝነት የሚያሰፍኑ አካላት የፋኖ ስም አይገባቸውም ሲሉ ኮንነዋቸዋል። ውድ የወሎ ሚዲያ ተከታታዮች ለዚህ ሰዓት ያዝላችሁ መረጃ ይህንን ይመስላል። በደህና ቆዩ።